እስኪ መጀመሪያ ፎሬክስ ትሬዲንግ ምንድነው ክሪፕቶ ትሬዲንግ የሚለው ምን ማለት ነው? ፎሬክስ ትሬዲንግ ሀገራትን ገንዘቦችን ምን ማድረግ ነው ኤክስቼንጅ ወይ ደግሞ መለዋወጥ ወይም ደግሞ እነሱን ትሬድ ማድረግ ነው። የሀገራት ገንዘቦች ላይክ እንደ ዩኤስዲ፣ ዩሮ ከዛ ጂቢፒ የሚባል አለ። እነሱን ፔር እያደረግን እርስ በርስ እያጣመርን ትሬድ ማድረግ ነው ማለት ነው። ለምሳሌ ዩኤስዲ ፐር ዩሮ ወይም ደግሞ ዩኤስዲ ከዩሮ ጋር እናጣምረውና ባይ እና ሴል እንላለን ማለት ነው። ባይ የምንለው ምን ሲሆን ነው? ዩኤስዲ ከዩሮ በጣም ይጠነክራል ወይም ደግሞ ዩኤስዲ የአሜሪካው ዶላር ከአውሮፓ ከዩሮ ምን ይላል የመጨመር ቻንስ አለው፣ ፕራይሱ የመጨመር ቻንስ አለ ብለን የምናስብ ከሆነ ደግሞ በሰራውን ቴክኒካል አናሊሲስ አማካኝነት እንደዛ ይጨምራል ብለን የምናስብ ከሆነ ምንድነው የሚሆነው? ባይ እንለዋለን ማለት ነው። ነገር ግን ዩኤስዲ የአሜሪካ ኢኮኖሚ አሪፍ ካልሆነ የሚወጡ ኒውሶች አሪፍ ካልሆነና በሰራነው ቴክኒካል አናሊሲስ ወይም ደግሞ ቻርት ላይ ባነበብነው ነገር ተመርኩዘን የዩኤስዲ እንደሚቀንስ ካወቀን ምን እናደርጋለን? ሴል እንለዋለን ማለት ነው። ማንን? ዩኤስዲ ፐር ዩሮ ብለን የገባነውን ትሬድ ሴል ብለን እንገባለን ማለት ነው። ከዛ ትሬድ ስናደርግ ያው ሞር ዲቴል ወደ ትሬዲንግ ዓለም ስትገቡ ታውቁታላችሁ። የምገቡበት ፕራይስ አለ፣ ከዛ የምትወጡበት እንትን አለ። በሱ የራሳችሁን ስትራቴጂ ተጠቅማችሁ ትሬድ የምታደርጉ። ስለ ስትራቴጂዎች ምናምን ሞር ወደፊት እናያለን ማለት ነው።